ሰላም የኦርቢት ሚዲያ ተከታታዮች፣ ዛሬም በሀገር ውስጥና በዓለም አቀፍ መረጃ መጥተናል። ተከታተሉን። በቅድሚያም የሀገር ውስጥ ዜና። በማዕከላዊ የኢትዮጵያ ክልል የከምባታ ዞን ፖሊስ ባልደረባ የነበሩ ኮማንደር አልማዝ ዮሐንስ ለትንሣኤ በዓል ወደ ትውልድ መንደራቸው ይመጣሉ። በዓሉን አሳልፈው ወደ አዲስ አበባ ሲመለሱ በታጠቁ ኃይሎች ጥቃት ተፈጽሞባቸው ሕይወታቸው አልፏል። የከምባታ ዞን ፖሊስ አዛዥ ረዳት ኮሚሽነር ታገሰ እንደገለጹት ጥቃቱ የተፈጸመው በማዕከላዊ ኢትዮጵያ እና ኦሮሚያ ክልል አዋሳኝ አካባቢ መሆኑን አስረድተዋል። መኮንኗ ከዱራሜ ከተማ ተነስተው መዳረሻቸውን አዲስ አበባ ለማድረግ በጉዞ ላይ ሳሉ በጸረ ሰላም ኃይሎች በአሳዛኝ ሁኔታ በጥይት ተደብድበው ተገድለዋል ሲሉ ተናግረዋል። ኮማንደር አልማዝ ዮሐንስ የማዕከላዊ ኢትዮጵያ ክልል መንግስት ፖሊስ ኮሚሽን ለስትራቴጂክ አመራር ስልጠና ባወጣው የመወዳደሪያ መስፈርት ተወዳድረው በማሸነፍ ነው በኢትዮጵያ ሀገር መከላከያ ዩኒቨርሲቲ ዋር ኮሌጅ ትምህርታቸውን በመከታተል ላይ የነበሩት። ከ3 ወራት በኋላ ተመራቂ እንደነበሩ ተገልጿል። የመኮንኗ ቀብር ስነስርዓት በነገው ዕለት በወታደራዊ አሸኛኘት ስርዓት እንደሚከናወን የከምባታ ዞን ፖሊስ አዛዥ አስታውቀዋል። በሌላ ዜና ፌዴራል መንግስት ለአንድ ዓመት ስልጣናቸውን ያራዘመላቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ወደ አዲስ አበባ ያደረጉት ጉዞ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በሚያውቁትና በመከሩበት እንዲሁም በተስማሙበት መንገድ መሆኑን ገልጿል። ፕሬዚዳንቱ ትናንት በሰጡት ጋዜጣዊ መግለጫ እንዳብራሩት በቅርቡ ወደ አዲስ አበባ የተጓዙት በፌዴራል መንግስት በተደረገላቸው ጥሪ መሰረት ሲሆን ጉዞው የፕሪቶሪያ ውል ፈራሚ ከሆነው ህወሓት ሊቀመንበር ዶክተር ደብረጽዮን ጋር በመመካከርና በመስማማት የተደረገ መሆኑን ይፋ አድርገዋል። ሌተናል ጄኔራል ታደሰ ወረደ በአዲስ አበባ ለፌዴራል መንግስት ያቀረቡት ሪፖርት የክልሉ መስሪያ ቤቶች የስራ አፈጻጸም መሰረት ያደረገ መሆኑን ገልጸዋል። በሪፖርቱና በውይይቱ ከተነሱ ዋና ዋና ጉዳዮች መካከል ተፈናቃዮችን ወደ ቀያቸው የመመለስና የትግራይ ክልልን ግዛት እንዲከበር ማድረግ፣ ሁለተኛ በጦርነት የወደሙ ተቋማትን መልሶ መገንባት፣ ሶስተኛ በትምህርትና ጤና ዘርፍ ያሉ እንቅስቃሴዎች፣ አራተኛ የበጀት መቋረጥ ተከትሎ የተከሰተ የመድኃኒት እጥረት ይገኙበታል ብለዋል። ከዚህ በተጨማሪ ከጦርነቱ በኋላ የክልሉ የእርሻ እንቅስቃሴ መልሶ ለማነቃቃት ሊገቡ ከተፈቀዱት 500 ትራክተሮች 85ቱ ከገቡ በኋላ ጅቡቲ ወደብ የቀሩበት ምክንያት በሪፖርቱ ለፌዴራል መንግስት በጥያቄ መልክ መቅረቡን ገልጸዋል። በሌላ በኩል ሌተና ጄኔራል ታደሰ ወረደ ህወሓት ወጥቶ ስለተቃወመው የስልጣን ዘመናቸው ለ1 ዓመት መራዘም ማብራሪያ ሰጥተዋል። መጋቢት 30 ይጠናቀቅ የነበረው የጊዜያዊ አስተዳደሩ የስልጣን ጊዜ ተከትሎ የስልጣን ክፍተት ተከስቶ የክልሉ መንግስት አልባ እንዳይሆን ከ2 ወር በፊት ጀምሮ ከፌዴራል መንግስት ምክክር ሲደረግበት ነበር ብለዋል። ወደ አዲስ አበባ ስጓዝ የፕሪቶሪያ ውል ፈራሚ ከሆነው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጋር በመመካከርና በመስማማት ነው ሲሉ አሳውቀዋል። የውጭ ዜና። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የመጀመሪያው ድርድር ያለ ስምምነት ሊበተን ስለቻለበት ምክንያት ለፎክስ ኒውስ ማብራሪያ ሰጥተዋል። ቫንስ እንደገለጹት አሜሪካ ከንግግሩ የወጣችው ኢራን ከአሜሪካ የቀረበውን ሀሳብ ውድቅ ስላደረገች ሳይሆን በድርድር ክፍል ውስጥ የነበሩት የኢራን ተደራዳሪዎች ውሳኔ የመስጠት ስልጣን ስለሌላቸው ነው። እንደ ጋሊባፍ እና አራቅቺ ያሉ ባለስልጣናት ስምምነት ላይ ለመድረስ ፍላጎት ቢኖራቸውም የመጨረሻውን ቃል የሚናገሩት አካላት ግን አልፈቀዱላቸውም ብለዋል። እውነተኞቹ ውሳኔ ሰጪዎች የኢራን አብዮታዊ ዘብ እና በአሁኑ ወቅት በሕክምና ላይ ናቸው ተብለው የሚገመቱት አዲሱ ጠቅላይ መሪ አያቶላ ሙታጂብ ካሚኒ እንደሆኑ ጠቁመዋል። ምንም እንኳን ስምምነቱ ባይደረስም ቫንስ በኢስላማባድ ያሳለፉት 21 ሰዓታት ጠቃሚ ብለዋቸዋል። አሜሪካ በዚህ ሂደት ውስጥ ኢራን እንዴት እንደምትደራደርና ትክክለኛ የስልጣን ቁልፍ በማን እጅ እንደሆነ ጠቃሚ መረጃ ማግኘቷን ገልጸዋል። በዲፕሎማሲ ቋንቋ ብዕሩን የጨበጠው ማን እንደሆነ አውቀናል ብለዋል። ይህ ማለት ወደፊት ከማን ጋር መደራደር እንዳለባቸው ግልጽ ሆኖላቸዋል። አሜሪካ ስምምነት ላይ ለመድረስ አሁንም በሩ ክፍት እንደሆነ ብታምንም ግን የማይደራደሩበት ነጥቦች እንዳሉ አረጋግጣለች። እነዚህም የሆርሙዝ ሰርጥ ሙሉ በሙሉ ክፍት ሆኖ ለንግድ ዝውውር ምቹ መሆን አለበት፣ ኢራን ያበለጸገችውን ዩራኒየም ለኒውክሌር መሳሪያ እንዳትውል ማድረግ፣ የኒውክሌር ባለቤት እንዳትሆን የሚሉ ናቸው። ቫንስ አሁንም ኳሱ በኢራን እጅ ነው ብለዋል። አሁን ፓኪስታን ሁለተኛው ዙር ድርድር ተካሂዶ በሁለቱም ወገን አስተማማኝ ስምምነት ተደርሶ የዓለም ሕዝብ እፎይ እንዲል ጥረት እያደረገች ነው። በሌላ በኩል የመካከለኛው ምስራቅ ዜና። የእስራኤል እና የሊባኖስ አምባሳደሮች ልዩ የተባለ የሰላም ንግግር በዛሬው ዕለት በአሜሪካ ዋሽንግተን ውስጥ ያደርጋሉ። ዲፕሎማሲያዊ ግንኙነት የሌላቸው የእስራኤልና የሊባኖስ ባለስልጣናት ለቀጥታ ንግግር ፊት ለፊት ሲገናኙ በ10 ዓመታት ውስጥ ይህ የመጀመሪያ ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ልዩ በሆነው የቀጥታ ንግግር እንደሚሳተፉ ይጠበቃል። የሊባኖስ ሹማምንት በመጀመሪያ እስራኤል ሂዝቦላህ ላይ የከፈተችው ጦርነት ላይ የተኩስ አቁም እንዲደረግ የመስማማት ፍላጎት አላቸው። እስራኤል መጀመሪያ በኢራን የሚደገፈው ሂዝቦላ ቡድን ትጥቁን ይፍታ ባይ ናት። ሂዝቦላ በበኩሉ የሁለት ሀገራት ንግግር ውድቅ በማድረግ ስምምነት ለሚደረስበት ማንኛውም ጉዳይ እንደማይገዛ አሳውቋል።